ከአዲስ አበባ በ525 ኪሎ ሜትር የምትገኝ ከ1000 ዓመት በላይ የቆየች በ700 ክፍለ ዘመን በአሚር ሀቦባ የተመሰረተችዋ ውቢቷ ሐረር ላይ እንገኛለን። በአብዛኞቻችሁ ጥያቄ መሰረት ዛሬ ሐረር ብትመጡ ምን አይነት ቦታዎችን የት መሄድ እንዳለባችሁ አሳያችኋል። አሁን ደግሞ አስመዲን በሪ ወይም ደግሞ በተለምዶ ሸዋበር የሚባለው ቦታ ላይ እንገኛለን። ይሄን ቦታው በጣም የሞቀና የደራ ቦታ ነበረ። በድሮም ጊዜ በእስልምና ትምህርታቸው የጨረሱትን ሰዎች ወደ ተለያየ ሀገር የሚላክበት በር ነበረ። ሁሉም በሮች ሁለት በሮች የራሳቸው ይገኛል። እነዚህን በሮች የተሰሩት የታክሴሽንና የኢሚግሬሽን ስራ በድሮ ጊዜ ይሰራባቸው ነበር። ከዛም ውጪ ደግሞ የኳረንቲን ቦታዎች ናቸው። ያም የኳረንቲን ቦታዎች ማለት በሽታ የያዛቸው እንስሶች ወደ ውስጥ መግባት ስለማይችሉ እዚህ ነበረ ኳረንቲን ተደርገው ስቴይ የሚደረጉት። አሁን ደግሞ ወደ ውስጥ እንገባለን። ወደ ውስጥ ስንገባ ደግሞ 83 ጥንታዊ መስጂዶችን እናገኛለን። እነዛም ብቻ አይደሉም፣ የካቶሊክና የኦርቶዶክስ ቤተ እምነቶች ቤተክርስቲያኖችን ውስጥ እናገኛለን። አሁን ደግሞ የምንሄደው ወደ ፈረስ መጋላ በድሮ አጠራሩ፣ በአሁኑ አጠራሩ ደግሞ የጨለንቆ የሰማዕታት መታሰቢያ የሚባለው አደባባይ ላይ ነው የምንሄደው። እዛ ደግሞ ስንደርስ ያለውን ሁኔታ ለምን እንደተባለ አስረዳችኋለሁ። በጀጎል ውስጥ ከ360 በላይ የውስጥ ለውስጥ መንገዶች ይገኛሉ። በእነዛ ውስጥ እየገባው ወደፊት እሰራላችኋለሁ ብዬ ተስፋ አደርጋለሁ። ተከታተሉ። አሁን ደግሞ ፈረስ መጋላ ላይ ተገኝተናል። በድሮ አጠራሩ ፈረስ መጋላ፣ በአሁኑ አጠራሩ ደግሞ የጨለንቆ የሰማዕታት ሐውልት ተብሎ ይጠራል። ይሄ ፈረስ መጋላ የተባለበት ምክንያት በድሮ ጊዜ የፈረሶች ገበያ የሚቆሙበት ስለነበረ ፈረስ መጋላ በመባል ይጠራል። አሁን ደግሞ ጀጎል ውስጥ ከሚገኙት ሶስቱ የተለያየ ቤተ እምነቶች መካከል አንደኛው የሆነው የመድኃኔዓለም የቤተክርስቲያን ላይ እንገኛለን። ይሄም ሶስቱም ቤተ እምነቶች አንድ ላይ መሆናቸው አንድነታቸውንና ፍቅራቸውን ይገልጽልናል ማለት ነው። አሁን ደግሞ በተለምዶ መኪና ጊርጊር የሚባለው ቦታ ላይ ተገኝተናል። እንደዚህም መኪና ጊርጊር ተብሎ እንደ ሐውልት ነገር ተሰርቶለታል። መኪና ጊርጊርም የተባለበት ምክንያት የልብስ መኪናዎች ወይ ደግሞ የልብስ መስፊያ መኪናዎች ስለሚገኙ በእነሱ ስም ተሰይመዋል ማለት ነው። አገባብ ላይ እንጣ መኪና ጊርጊር ተብሎ እንደ ሐውልት ነገር ተሰርቶለታል እና ይሄ ቦታ በተለምዶ ያው መኪና ጊርጊር ይባላል ማለት ነው። አሁን ደግሞ በተለምዶ መጋላ ጉዶ ላይ እንገኛለን። ይሄን ቦታ መጋላ ጉዶ የተባለው ትልቅ ገበያ ስለነበረ ነው። አሁን ደግሞ አሞራዎች የሚያበሉበት ወይ ደግሞ ለየት ያለው ነገር ሐረር ውስጥ ከሚገኝ ሙዚየም ነገሮች አንዱ እሱ ነው። አማርኛ ኦሮምኛ ትችላለህ? እሺ፣ በፈለከው ቋንቋ የፈለከው። እንዴት ናችሁ? ሰላም ናችሁ? እሺ፣ ባድርኛ አላውቅም። እሺ፣ በኦሮምኛ አካም ወልጠን ፈያድ የሰኒ አክቹአሊ የሐረር ልጆች በጣም ደስ ይላሉ። በጣም ፈታ ያሉ ናቸው። አሁን ከነሱ ጋር ዞር እያልን የተለያዩ ቦታዎችን እናያለን። እሺ አክቹአሊ የአደሬ ቤቶች እንደዚህ አይነት የሚሰሩ ነገሮች አሏቸው እና ከላያቸው ምንጣፍ ካለ ቤታቸው ውስጥ ያላገቡ ሴቶች እንዳለ
እና ወይ ደግሞ የታጩ ሴቶች እንዳለ ማሳያ ነው። ይሄ ደግሞ ከተነሳ የታጨ ሴት የለም ማለት ነው። እና በዚህ አጋጣሚ እንደዚህ አይነት ነገሮችን መልእክቶችን በራቸው ላይ ራሱ ማስተላለፍ ይችላሉ ማለት ነው። አስተራቂ ማለት በአማርኛ መገራው ጌር ይባላል። በድሮ ሰዎች ማለት ነው ሁለት ሰው ሲጣላ እዛ ጋር መጣላት አይችልም። ሁለት ሰው ማያሳልፍም ማለት ነው። እዛ ተደባብቆ ይመጣሉ መሀሉ ላይ ነው የሚታረቁት ማለት ነው። ስለዚህ አስተራቂ ማለት ነው። ለሰማችሁት የአስታራቂ መንገድ የተሰየመበት መንስኤ ደግሞ ዋና ሀሳቡን ነግሮናል ማለት ነው። ቦታው ላይ በመሄድ ደግሞ ስለ ቦታው እናሳያችኋለን። ካሜራማን አንቺ እነዚህ ደግሞ የምትመለከቷቸው በጥንት ጊዜ የሀርላ ሰዎች የሚጽፏቸው ጽሁፎች ናቸው። አሁንም ወደ ሀርላ ሄደን ብናያቸው እነዚህ ሰዎች ይገኛሉ ብዬ ተስፋ አደርጋለሁ። ከዚህ በመቀጠል የምትፈልጉ ከሆነ ሀርላ ሄጄ ደግሞ ያለውን ቫይብ አሳያችኋለሁ። አሁን ደግሞ ይኸውላችሁ በተግባር ወይ ደግሞ በቦታው ላይ ተገኝቼ ላሳያችሁ የፈለኩት አስታራቂ መንገድ ነው። እዚህ ጋር እንደምትመለከቱት መጋረ ጊር ይባላል ወይ ደግሞ አስታራቂ መንገድ ይሉታል። ያው እንደምትመለከቱት ሁለት ሰዎች አያሳልፈው እንኳን ሁለት ሰዎች ለኔ እንኳን ተመልከቱት። በዚህ አካባቢ የተጣሉ ሁለት ሰዎች ቢመጡ አንተ እለፍ ተባብለው ስለሚያልፉ የተጣሉትን ደግሞ እዚሁ ጋር ርግፍ አድርገው ትተው ተታርቀው ስለሚሄዱ ይሄ ቦታ ምን ተባለ? አስታራቂ መንገድ ተብሏል ማለት ነው። እንደምትመለከቱት ያው ሳንነካካ አናል አሁን እኛ ያለነው አርጎበር ይባላል። አሁን እኛ የምንሄድበት መጋላ ውካት ይባላል። መጋላ ውካት ምን ማለት ነው? በድሮ እዚህ ጋር ነው እንጀራ የሚሸጠው ማለት ነው። በድሮ ነበር። ስለዚህ እንደሰማችሁ እዚህ ጋር ድሮ እንጀራዎች ይሸጡ ስለነበረ መጋላ ውካት ይባላል በተለምዶ ማለት ነው። አክቹአሊ አሁን የምትመለከቱት ቦታ የሸዋሊድ ቀን በጣም በድምቀት የሚከበርበት ቦታዎች መካከል አንዱ ይሄ ነው እና በጣም ደስ የሚል ቦታ ነው። ከዛ በመቀጠል ደግሞ እዚህ ጋር የምትመለከቱት አርጎባ በር ይባላል። ያም የተባለበት ምክንያት አርጎባዎች በጣም በዚህ ጋር ይመላለሱ ስለነበር በእነሱ ተሰይሟል ማለት ነው። ሌላኛው ደግሞ ያልነገርኳችሁ ነገር ሀረር the living museum ትባላለች። the living museum የተባለችበት ምክንያት ሌሎች ሙዚየሞች ቀን ክፍት ይሆኑና ማታ ይዘጋሉ። ሀረር ውስጥ ደግሞ ውስጡ ይኖሩበታል። ለዛ the living museum ተብላለች ማለት ነው።
ለማንኛውም አሁን ደግሞ ማለት ነው ከጀርባችን ጸዴ ፕሌስ አለ የምንመለከተው አዳጋር ይባላል ወይም ደግሞ የባህል ቤት ይባላል። አሁን ደግሞ ከአራቱ ሙዚየሞች ውስጥ አንዱ የሆነው አዳጋር ጋር እንገኛለን። ይሄም አዳጋር የተባለበት ምክንያት የባህል ቤት ነው። ውስጡ የተለያዩ የባህል እቃዎች፣ የተለያዩ ነገሮች በቤት ውስጥ ይገኛሉ። ሌላ ጊዜ መጥቼ እነዚህ አራቱ ሙዚየሞች ላይ እያንዳንዳቸው ላይ እየገባው ውስጣቸው ምን እንዳለ ለምን እንደተባሉ እያንዳንዳቸው ሰራላችኋል። ይመቻችሁ። ሐረር የራሷ ትምህርት ቤት ነበራት። እሱም ደግሞ ጌ መድረሳ ይባል ነበር። አሁን አልፈን የመጣነው ቦታ ነው። በውስጡ የተለያዩ ትምህርቶችን ይሰጡ ነበር። አሁን ደግሞ ከሶስቱ የተለያየ ቤተ እምነቶች መሃል ዋነኛው የሚባለው ትልቁ መስጊድ ጋር ተገኝተናል። ይሄ መስጊድ ምን ነበር የሚባለው? ጁማ መስጊድ ወይም ደግሞ ሌላ መስጊድ፣ ሌላ ስም አለው። ኦኬ፣ አይ ሌላ ስም አለው። መስጊድ ጁማ ብቻ ነው የሚባለው? ሌላ ስም አለው። የሆነ አንድ ስም አለው ጠፍቶብኝ ነው። ለማንኛውም ጁማ መስጊድ ይባላል። ትልቁ መስጊድና ዋነኛው መስጊድ ነው። እዚህ ብዙ ትላልቅ ሼኾችና ትላልቅ ንጉስ የነበሩ ሰዎች በዚህ ላይ ብዙ ነገር ሰርተዋል። እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝና እያንዳንዱ ውስጥ እየገባው ከነ ታሪካቸው ሰራላችኋለሁ። ይመቻችሁ። አሁን ደግሞ አሱሚ በሪ ወይም ደግሞ በተለምዶ ፈላና በር የሚባለው ቦታ ጋር እንገኛለን። ይሄን በር በጥንት ጊዜ የሐረር ዋነኛው ገበያ ወይም ደግሞ ሐጅ የሚሄዱ ሰዎች በዚህ ጋር ነበር የሚወጡት እና በዛ ምክንያት አሱሚ በሪ ተብሏል ማለት ነው። ቦታውም ከጀጎል በስተ ሰሜን በኩል ይገኛል። ክላስ ማለት ከድሮ ጀምሮ የሚያውቁ ማህበረሰቦች ናቸው። ኢና ያይሻ ቁርአን እንጂ የቁርአን ትምህርት ቤት ነው ማለት አሪፍ ነው። ሴቶች ብቻ ነው የሚማሩት። አይ ኦኬ። ኢናይ ሲሆን የወንድ ነው። ኢናች ሲሆን ደግሞ የሴት ነው። ኢናይ ለሴት ነው። ይሄ የምትመለከቱት መጀመሪያው ይሄ የቁርአን ጌ ወይ ደግሞ የቁርአን ትምህርት ቤት ነው። እንደዚህ ነበር በድሮ ጊዜ። ሼኹ ይቀመጣሉ፣ ተማሪዎቹ ደግሞ እንደዚህ ድርድር ብለው ቁጭ ብለው የሚይዟት የሆነች ጣውላ አለች። እዛ ላይ እየቀረጹ በከሰል ነው በከሰል ይጽፉበት ነበርና ያንን ያፍዙና በጭንቅላታቸው ይዙ ነበር። ከዛ በመቀጠል ደግሞ እዚህ ጋር የተሰራው የአሹራ ባህል በሐረር ውስጥ አከባበር ነው እና ቅል ይሰበራል። የራሳቸው ባህል ነው። ምን እያሉ ነበር የሚሰሩት? ኢሻጦ እያሉ ቅል ይሰብሩ ነበር ማለት ነው።
ይሄ የአሹራ ባህል ነው። በአካል ከተገኘውና እዚህ ከሆንኩ የአሹራ ባህልን ተገኝቼ እሰራላችኋለሁ። actually ዞረን ጁማ መስጊድ ጋር ደርሰናል ማለት ነው። ሀረር ውስጥ የማታውቁት ከሆነ ማለት ነው አዙሪት ይዛችኋል። ቦታ የሚያውቅ ሰው ይዛችሁ መሄድ አለባችሁ። አሁን ደግሞ የምትመለከቱት የባህላዊ ልብሶች የሚሰሩበትም ጭምር ነው። የሚከራዩበት ብቻ ሳይሆን የሚሰሩበትም ጭምር ነው እና በጣም ያምራል። ይህ ቅድም የተመለከትነው የጨለንቁ የሰማዕታት ሐውልት ወይ ደግሞ ፈረስ መጋላ እነዚህ አምስቱን በሮች የሚያያይዝበት ነው። ቅድም ዋና መንገድ ነው ማለት የመንገዶች ዋና መነሻ ነው ያልኳችሁ በዚህ ምክንያት ነው። አምስቱንም በሮች በዚህ መልኩ አያይዟቸዋል ማለት ነው። እዚህ ጋር እንደምትመለከቱት ማይኬ እንደጠፋ አላየሁትም ነበር። ዝም ብዬ ነበር እየቀረስኩ ነበር። ግን የነበርኩበት ቦታ የቀድሞ የደጃዝማች ተፈሪ መኖሪያ ነበረ። አሁን ደግሞ የሸሪፍ ሀረር ሙዚየም ሆኖ ከአራቱ ሙዚየሞች ውስጥ አንዱ ነው ማለት። ሌላ ጊዜ ገብቼ የአራቱ ሙዚየሞች ደግሞ ውስጣቸው ምን እንዳለ ለምን እንደተባሉ ሙሉ ዲቴል ገብቼ ይሰራላችኋል። ይመቻችሁ። ዞረን ተመልሰን መጋላ ጊርጊር ውስጥ አለ። አሁን በመጋላ ጊርጊር ወደ እሺት መጋላ እሺሽ መጋላ ምን ማለት እሺሽ መጋላ ኦኬ የቅቤ ገበያ ወደ ቅቤ ገበያ እየሄድን ነው ማለት ነው። ያቀረ ነው። አሁን ደግሞ የምንሄደው ወደ በድሪ በር ወይ ደግሞ በሌላኛ በሩ ስሙ ቡዳ በር በተለምዶ ቡዳ በር የሚባለው ቦታ ጋር በድሮ ጊዜ እንዲህ ነበረ። አሁን ደግሞ ያለውን ቫይብ አብረን እናያለን። እነዚህ ደግሞ የሴቶች ጌጣጌጦች ናቸው። እያንዳንዳቸው የራሳቸው ስም አላቸው። ሙዚየሞች ውስጥ ገባ እያንዳንዳቸውን ቪዲዮ ሰራላችኋለሁ። አሹራ ቀን እነዚህ ጅቦች ገንፎ ይሰራላቸውና መጀመሪያ ቅቤ ነው የሚጠጡት። ቅቤ ከጠጡ በኋላ ገንፎውን ይበሉታል። ሜቢ የምገኝ ከሆነና በቦታው ላይ ካለው የዛን ቀን አሳያችኋለሁ። ቀደም ያየነው መስጊድ በድሮ ጊዜ እንዲህ ነበረ። አሁን ደግሞ አምሮበትና በጣም ተውቦ ያየነው መስጊድ በድሮ ጊዜ ይሄን ይመስል ነበር ማለት ነው። ሌላኛው ደግሞ
ቁርአን ሲማሩ ቅድም ያሳየኋችሁ ተማሪዎቹ የያዙት ጣውላ ማለት እቺ ነች። ጣውላዋ ላይ በከሰል እንጨት ይሄንን እየጻፉ ሐርፎችን እየጻፉ ለማፈዝ ለማወቅ ይጥሩ ነበረ ማለት ነው። ይህ ሰፈር ምን ይባል ነበር? አዋካል አለ፣ አዋሃቦብ አለ። በቃ አው ይመስለውና ማለት ኦኬ። እቺ ዛፍ ታሪካዊ ነገር አላት። ሱማ ናት ማለት ምን ምን ሱማ ናት። ሱማ አዋሃቦብ ይባላል ማለት ነው። ኦኬ። በጣም አሪፍ ነች ነበር። ለጥላ በቃ ጽድት ያለ ቦታ ነው። ጥላ ታገኙበታላችሁ። መማሪያም ነበረች። እዚህ ጋር ይማሩ ነበረ። ሼኾች ይቀመጡና መሀል ላይ ተማሪዎች ደግሞ እንደዚህ ይቀሩ ነበር ማለት ነው። በጣም አሪፍ ቦታ ነች። ሀረር ስትመጡ አዲስ የተሰራች ቦታ አለች፣ እንደ ሆሊውድ ሀረር ተብላ የምትጎበኝ። ያው ሃይኪንግ ምናምን የሚመቻችሁ ከሆነ ስትመጡ በደንብ አሳያችኋለሁ። ዲቴል እያንዳንዱ ቦታ እየገባን በደንብ አሳያችኋለሁ። ይመቻችሁ። አሁን ደግሞ በሪ መተናል። ይሄው የምትመለከቱት ቅድም ያሳያችሁ ስንመጣ በሪ አሁን ደግሞ በዚህ መልኩ ፋና ብልጭ ብሎ ተቀምጧል። ይሄ ቦታ በጣም ረጋ ያለና ዝም ያለ ቦታ ነበረ፣ ብዙ እንቅስቃሴዎች የማይካሄዱበት ማለት ነው። ዳስ ዋይ ስሙ በሪ ተብሏል ማለት ነው። ያው እንደምትመለከቱት በጣም አምሮበታል። እየተሰራ ነው፣ ገና አላለቀም። በጣም ጽድት ያለ ቦታ ነው። ሲያምርና ደግሞ ሲያልቅ አሪፍ ይሆናል ብዬ ተስፋ አደርጋለሁ። ያበረ ቦታ ነው። ይሄ የምትመለከቱት ማለት ነው ድሮ መዝናኛ ነበረች። ያበረች ችፕስ ነበረባት። እዚህ እንመጣና ቁጭ ብለን ሀረርን ከውጪ ከጀጎል ውጪ ያለችው ሀረርን በደንብ እናይባት ነበረ እና በጣም ደስ የምትል ቦታ ነች። አሁን ደግሞ መንገድ አድርገዋታል። እዚህ ጋር ነበረ መቀመጫችን። እዚህ ጋር ነበረ። እዚህ ጋር መቀመጫ እናደርግና ከሀረር ከጀጎል ውጭ ያሉትን ስፍራዎች እናይበት ነበር። በዚህ ጋር ደከርና ሚካኤል ሰፈር ምናምን ነበር የሚታየው። ከዚህ ጋር ቁጭ ብለን እዚህ ጋር ቁጭ ብለን እና ወጋ ነበር ነው የምላችሁ። ከጀጎል ውጭ ያለውን ቫይብ እንዲህ ቁጭ ብለን እያየን ያበረች ችፕስ እዚህ ቤት ነበር የሚሸጠው እና ብዙ ሰዎች ይመጡ ነበር። የማልጠብቃቸው ብዙ ሰዎች እዚህ ቤት መጥተዋል። እዛ ላይ ቅድም ያያችሁት በትንሿ ነገር ሌላ ጊዜ ደግሞ እዛ ላይ ሌላ ሌላኛው ደግሞ ያላሳያችሁ የጅቧ በር ነች። ማለት በዚች ጋር ትንሽ የበር ነች ከሌሎቹ በር
አነስ ተደርጋ ነው የተሰራችው። እዚህ ጋር ጅቦች ይገቡና እዚህ ያለውን ሻሻ መንደር ላይ ያለውን ሻሻሽ ምናምን ያጸዱታል። ወይ ደግሞ የሚያስቸግሯቸው ጂኒዎች ነበሩና እነዛን ጂኒዎች ያባሩላቸዋል ተብሎ በተለምዶ ይባላል ማለት ነው። አሁን ደግሞ ስጉዳት በሪ ወይ ደግሞ ሰንጋ በር የሚባለው ቦታ ላይ ደርሰናል። ይሄ ቦታ ግጭት የማይካሄድበት ወይም ደግሞ ሰላማዊ ቦታ ስለነበር ሌላኛው ስሙ ደግሞ የሰላም በር ተብሎ ይጠራል ማለት ነው። ከፊት ለፊቱ ደግሞ በስሙ የተሰየመ ትምህርት ቤት ይገኛል። በቀጣይ ቪዲዮ ደግሞ ከጀጎል ውጭ ያለውን ሀረር የሚጎበኝ ቦታ ብዬ የማስባቸውን ቦታዎች አሳያችኋለሁ። የምትፈልጉት ቦታ ካለ አስቀምጡልኝ ኮሜንት ላይ።